የልጅነት ዘገባዎች ነው። የኢትዮጵያ ታዋቂ የቡና ስምና የንግድ ምልክት የፈቃድ ስምምነት ኢኒሼቲቭ 40 በሚጠጉ ሀገራት የኢትዮጵያ ቡናዎችን የንግድ ምልክት ማስመዝገብ መቻሉን አስታወቀ። ኢኒሼቲቭ የኢትዮጵያ ቡናዎች በዓለም አቀፍ ገበያ ያላቸውን ግብይትና ታዋቂነት ለማሳደግ የሚያስችል ምክክር ከባለድርሻ አካላት ጋር አካሂደዋል። ዝርዝሩን ከአባይነህ ጥላሁን። የኢትዮጵያ ታዋቂ የቡና ስምና የንግድ ምልክት የፍቃድ ስምምነት ኢኒሼቲቭ ከተመሰረተ 8 ዓመት ሆኖታል። ኢኒሼቲቭ የንግድ ሚኒስቴር የአእምሯዊ ንብረት ጽሕፈት ቤትን፣ ሌሎች የመንግስት ተቋማትንና የንግድ ማህበረሰቡን አባላትን አካቶ የተቋቋመ ነው። ኢኒሼቲቭ በአሁኑ ወቅት በ40 ሀገራት ከ113 ዓለም አቀፍ ቡና ሻጭና አከፋፋዮች ጋር በጋራ እየሰራ መሆኑን ያስታወቀው የአእምሯዊ ንብረቶች ጽሕፈት ቤት ዋና ዳይሬክተር አቶ ብርሃኑ አዴሎ በዓለም አቀፉ ገበያ 3 የኢትዮጵያ ቡናዎች በልዩ ምልክትነት መመዝገባቸውንና ሌሎች 2 ምልክቶችን ለማስመዝገብ ኢኒሼቲቭ እየሰራ መሆኑን ተናግረዋል። የኢትዮጵያ ቡና በጣም የሚገርመው ከ6000 በላይ የተለያየ ጣዕም ያላቸው ናቸው ቡናዎቻችን በኢትዮጵያ ውስጥ ያሉት። እነዚህ 6000ም የራሳቸው የሆነ ባህሪ ያላቸው የራሳቸው የሆነ ጣዕም አላቸው። ተፈላጊነታቸውም የዛን ያክል ነው። ከዚህ ውስጥ ለመጀመሪያ ጊዜ ወደ ገበያ ይዘን የገባ ነው የመጀመሪያው 3ቱም ብራንዶች ነው። እነሱም ይርጋ ጨፌ፣ ስዳማና ሀረር ነው። 3ቱን ይዘን ከገባን በኋላ በሁለተኛው ዙር የጀመርነው ልሙና ለቀምት ነው። ልሙና ለቀምትን አሁን በአውስትራሊያ ለማስመዝገብ ከፍተኛ ጥረት እያደረግን ነው ያለነው። ኢኒሼቲቭ የኢትዮጵያን ቡናዎች በዓለም አቀፍ ገበያ የተሻለ ለማስተዋወቅ ከባለድርሻ አካላትና መቀመጫውን አሜሪካ ካደረገ አርኖልድ ኤንድ ፖርተር ከተባለ አማካሪ ድርጅት ጋር ምክክር አድርጓል። ከአርኖልድ ኤንድ ፖርተር የመጡት ሮበርት ዊንተር የኢትዮጵያ መንግስትና የቡናው ኢንዱስትሪ አካላት የባለ ልዩ ጣዕም ቡናዎችን የባለቤትነት መብት ለማረጋገጥ እያሳዩት ያለው ቁርጠኝነት ቡና አምራቹንና አቅራቢውን የተሻለ ተጠቃሚ እንደሚያደርግ ተናግረዋል። The international coffee market is enormously complex and it differs country from country. የዓለም አቀፉ የቡና ገበያ እጅግ ውስብስብ ነው። ከሀገር ሀገር ይለያያል። በዘመናዊ ግብይት ውስጥ ጥሩ ዋጋ ከአእምሯዊ ንብረት ይመነጫል። የኢትዮጵያ ቡና ጠንካራ የንግድ ምልክት እንዲኖረው ማድረግ ኢትዮጵያውያን ቡና አምራቾችና አቅራቢዎችን እንዲሁም ሀገሪቱን ተጠቃሚ ያደርጋል። የቡና ንግድ ምልክቶችን የሚያስተዳድር አካል በሀገር አቀፍ ደረጃ በሚኖርበት ሁኔታ ላይ ከአማካሪ ድርጅቱ ጋር እየመከረ መሆኑንም ኢኒሼቲቭ አስታውቋል።